የኒውክሌር ጦር መሳሪያ ስጋት ያስከትላል ብሏል። ኤጀንሲው የዩራኒየም ንጥረ ነገር ጨረሩ በማንኛውም አጋጣሚ ከሰዎች ሰውነት ጋር በቀጥታም ይሁን በተዘዋዋሪ ንክኪ ከፈጠረ እጅግ ገዳይ ለሆነ የቆዳ ካንሰር በሽታ ያጋልጣል ያለ ሲሆን፣ በሌላ በኩል ደግሞ ይህ ንጥረ ነገር ለኒውክሌር የጦር መሳሪያ ማብላያነት ትልቁ ግብዓት ነው። ታዲያ በግብታዊነት ይህንን መሳሪያ ለመጠቀም በሚሹ አካላት ገባ ማለት ጥፋቱ እጅግ የበዛ እንደሚሆን ነው ያስጠነቀቀው። የአቶሚክ ኃይል ኤጀንሲው ጨምሮ ባወጣው መግለጫም ለኒውክሌር ግንባታ የሚውለውና 2.5 ቶን የሚመዝነው የዩራኒየም ንጥረ ነገር እንዴት ከነበረበት ስፍራ ሊወጣ እንደቻለ አለማወቁንም አልሸሸገም። አሁን ያለበትን ቦታ በተመለከተ ግን ዝርዝር መረጃ ለማግኘት ከፍተኛ የምርመራ ቡድን አዋቅሮ ምርመራውን እያካሄደ መሆኑንም አስታውቋል። ይህ በእንዲህ እንዳለ ግን ለመንግስታቱ ድርጅት በአሁኑ ሰዓት ያሳሰበው ጉዳይ ከምንም በላይ የዩራኒየሙ ንጥረ ነገር በሊቢያ ከሚገኘው የማከማቻ ስፍራ በማን ተሰረቀ፣ እንዴትስ ወጣ የሚለው ጉዳይ ነው። የዓለም አቀፉ የአቶሚክ ኃይል ድርጅት ተቆጣጣሪዎች ቦታውን ባለፈው ዓመት ለመጎብኘት ፍላጎት የነበራቸው ቢሆንም በተለያዩ የሊቢያ ሚሊሻዎች መካከል ውጊያ እየተካሄደ ስለነበር ወደ ሌላ ጊዜ እንዲተላለፍ መደረጉን ተናግረዋል። ተቆጣጣሪው አካል እንዳለው የዩራኒየም ንጥረ ነገሩ ተከማችቶ የነበረበት ቦታ የሊቢያ መንግስት ኃይሎች ከሚቆጣጠሩት አካባቢ ውጭም እንደሆነ ነው የገለጸው። እንደ ፈረንጆቹ ዘመን አቆጣጠር በታህሳስ 2003 ነበር ሊቢያ የኒውክሌር ባዮሎጂካልና ኬሚካላዊ የጦር መሳሪያዎችን በይፋ ትታ ከ300 ኪሎ ሜትር የማይበልጥ ርቀት ባላቸው ባሊስቲክ ሚሳይሎች ራሷን ለመገደብ ተስማምታ የነበረው። ነገር ግን በ2011 የሊቢያው የቀድሞ መሪ ኮሎኔል ሙአመር ጋዳፊ ከስልጣን ከተወገዱ በኋላ ሀገሪቱ በተፎካካሪ የፖለቲካና ወታደራዊ ቡድኖች በመከፋፈሏ ምክንያት አይደለም ለዓለም አቀፍ የሰላምና ደህንነት ስምምነት ጉዳይ ልታስብ ቀርቶ ውስጣዊ ሰላሟን እንኳን ልትጠብቅ አልቻለችም። ይህ ማለት አሁናዊ የመንግስት አስተዳደራዊ አቋሟ ራሱ በዋና ከተማው ትሪፖሊና በምስራቅ በጄኔራል ካሊፋ ሀፍታር በሚመራው ጊዜያዊ መንግስት መካከል ተከፋፍሎ ነው የሚገኘው። በዚህም የሊቢያ ጊዜያዊ መንግስት በዋና ከተማዋ ትሪፖሊ ውስጥ የሚገኝ ሲሆን፣ ሌላኛው ኃይል ደግሞ ምስራቃዊውን የአገሪቱን ክፍል የግሉ ስፍራ አድርጎና ተቆጣጥሮ እንደሚገኝ ነው ቢቢሲ በመረጃው ጨምሮ ያስታወቀው። ከኒውክሌር ማብላያው ዩራኒየም ንጥረ ነገር መጥፋት ጋር ተያይዞ ስሟ በመንግስታቱ ድርጅት እየተነሳና እየተጣለ የምትገኘው ሊቢያ ውስጣዊ ሰላሟና ደህንነቷ እንደተመሰቃቀለ አሁን በተያዘው የፈረንጆቹ 2023 ካለመሪዋ ጋዳፊ ወደ 12ኛ ዓመት ጉዞ ለመድረስ እንድትቀጥል መገደዷም ገሃዳዊ የሆነ ሀቅ ነው። አሁንም ቢሆን ግን ሊቢያ በተፎካካሪ ፖለቲካዊና ወታደራዊ አንጃዎች መካከል ተከፋፍላ አውዳሚ የጦር መሳሪያዎች ክምችት ላይ ከማተኮር ይልቅ የማህበራዊ ኢኮኖሚያዊና ፖለቲካዊ ፈተናዋን የመጋፈጥ ተግባር ላይ ማተኮር ሊያዋጣት እንደሚችል ነው በተባበሩት መንግስታት ድርጅት ውስጥ የሚገኙ ዓለም አቀፍ የፖለቲካው ዘርፍ ተንታኝ ምሁራን ሀሳባቸውን የሚሰጡት።